ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም አላህ Subhanahu Wa Ta'ala ፍቃድ ሰባት ነጥቦችን እንዳስሳለን። አወለን ደረጃቱ الصبر في الإسلام صبر እስልምና የሰጠውን ቦታ ትግስትን እንመለከታለን። ثانيا انواع الصبر صبر አይነቶች አሉት እነማን ናቸው እንዳሳለን። ثالثا ሶስተኛው شروط الصبر አንድ ሰው ወበሽር الصابرين ውስጥ ይገባ ዘንድ ከዚህ ብስራት የሶብር ሸርጦች መስፈርቶች አሉ ሶብረኛ ይባል ዘንድ እነዚህ እነማን ናቸው? رابعا አራተኛ ومما يعين على الصبر عند نزول البلاء በላ ይወርዳል አላህ በሰው ልጆች ላይ ጽፎታል الدنيان እንዲህ ነው የፈጠራት በላ ሲወርድበት ይጽናና ዘንድ የሚረዱት ነጥቦች ምንድናቸው በስፋት እንዳሳለን። خامسا አምስተኛ حكمة البلاء አላህ ለምንድነው በላ መከራ በሰው ልጅ ላይ የሚያወርደው ጥበቡ ምንድነው እናያለን። سادسا ስድስተኛ ثمرات الصبر صبرن የህይወት ጎዳናቸው ያረጉ ሰዎች የሚያገኙት ትሩፋት ምንድነው? واخيرا የመጨረሻው نماذج الصابرين ከታጋሾች ከታሪክ አምድ ተምሳሌቶችን እናያለን። اسال الله التوفيق والاخلاص والصواب. يقول العلماء من يلالو كمال الدنيا والدين مرتبطة بالصبر የዱንያ ይሁን የአኺራ ውጤት ስኬታማነት ከሶብር ጋር የተሳሰረ ነው ይላሉ። አንተ በዲንም ይሁን በዱንያ ውጤታማ ትሆን ዘንድ ትግስት ጓደኛ ሊሆን ይገባል። مثلا الدنيا ላይ ወሰድ እስኪ ትምህርት ጨርሰህ ዲግሪ ለማዝ 12 አመት ሃይ ስኩል ትማራለህ። ከዛ ዲግሪ 4 አመት ተወስዳለህ 16 አመት ያስፈልጋል። ከዛም ከፍ ለማስተርን ስትዝ 16 አመት ዶክትሬት ዲግሪን ስትዝ 20 አመት በማጥናት ላይ መታገስ አለበት። ቤት ለመስራት ትፈልግ ትግስት ያስፈልጋል። ሀብታም ለመሆን ለመነገድ መርካቶ ጧት ማታ በብርድ በቀን በመውጣት በትግስት መዋብ ይኖርብሃል الدنيان እንኳን ውጤታማ ለማድረግ። اما في الدين ዲንም ልክ እንደዛው ሶላት ለመስገድ ሶብር ያስፈልጋል። ትልቅ ዓሊም በእውቀት የተሞላ ትልቅ ሰው ተወን ዘንድ ከሼህ እግር ከዓሊሞች እግር 30-40 አመት መማር አለበት ተጎንብሰ። ከወንጀል ለማራቅ ሶብር ያስፈልጋል ትግስት ያስፈልጋል። አሁን ወጣቱ እኮ ዚና የሚሰራው ኒካህ እስኪያረግ ድረስ ሶብር አጥቶ ليس كذلك ሶብር ሙሉ ህይወታችን ሚዳስ ጉዳይ ነው። علاقة الزوجية يبالنا ሚስት ትስስር የትዳር ህይወት በሶብር የተሞላ ካልሆነ ውጤታማ አይደለም። يقول العلماء من يلالو فالعلاقات الزوجية لا تستقم ولا تستقر إلا بأن يكون الزوجان يصبر كل منهما على صاحبه يتدار هيوتكو